ኢራን የሐሙዝን መስመር መዝጋቷ ተረጋገጠ። የኃይል ምንጮች በኢራን መመታታቸው ታውቋል። አርኤዲ እስራኤል ኤፒ እንዳስታወቀው ኢራን ከሊባኖስ ሚሊሻ ግሩፕ ሄዝቦላ ታጣቂዎች ጋር በመሆን በእስራኤል ላይ ጥቃት መፈጸሟን እሁድ ዕለት አረጋግጧል። አሜሪካና እስራኤል ከኢራን ጋር ግጭት ውስጥ ከገቡ አራተኛ ሳምንታቸውን አስቆጥረዋል። ኢራን እንዳስታወቀችው አሜሪካውያን በዶናልድ ትራምፕ የሚመራው የጥቃት ዘመቻ ኢራን ላይ እስካላቆሙ ድረስ የነዳጅና የተለያዩ የንግድ እንቅስቃሴዎችን ሙሉ በሙሉ እንደምትዘጋ አስታውቃለች። የእስራኤል ባለስልጣናት በደቡብ ቀጣና ከሚገኙ ማህበረሰቦች መካከል ሁለቱን መጎብኘታቸውና እነርሱም የሚገኙት በኒውክሌር ሪሰርች ሴንተር ላይ ኢራን ጥቃት ባደረሰችባቸው ወቅት እንደ ተአምር ሆኖ ምንም አይነት በሰው ላይ ጉዳት አለመድረሱን ተናግረዋል። ፕሬዝዳንት ትራምፕ እንዳስታወቁት ቅዳሜ ዕለት በ48 ዕድሜ ሰዓት ውስጥ ሆርሙዝን ኢራን ካልከፈተች እርምጃ እንደሚወስዱ ማስታወቃቸው ይታወቃል። የቴህራን ባለስልጣናት አጸፋውን በአሜሪካና እስራኤል ኤነርጂ ላይ እንደሚያደርጉም አስታውቀዋል። ፕሬዝዳንት ትራምፕ ኢራንን ማዳከም የኒውክሌር ኃይሏንና የሚሳኤል ጥቃቷን ማዳከም ነው ሲሉም ተናግረዋል። እንደሚታወቀው ጦርነቱ በአሜሪካ እስራኤል አማካይነት ኢራን ላይ መፈጸሙ ወደ አደገኛ መንገድ እያመራ መሆኑን ጥቆማዎች ያሳዩ ሲሆን ሄዝቦላ በበኩሉ የአየር ጥቃት በሰሜናዊ እስራኤል ላይ መፈጸሙን ኃላፊነቱን ወስዷል።